ከምግብ በኋላ እንደኔ ጣፋጭ ነገር በጣም ለሚያምራችሁ ሰዎች ከዛ ደግሞ ኦቭን የለኝም ማሽን የለኝም ለምትሉ ያለምንም ኦቭን ያለምንም ማሽን ይሄንን የመሰለ ጣፋጭ መስራት ትችላላችሁ። አብረን እንሰራዋለን እና አካውንቴ እጅግ በጣም ስለተመታ እባካችሁን ኮፒ ሊንክ ሼር አድርጉልኝ። እንደዚህ አይነት ቲፕ ለማግኘት ፔጅን ፎሎ ማድረግ እንዳይረሳ። ወደ አሰራሩ እንገባለን። መጀመሪያ ወተት ነው የምናደርገው። የሚጣድ ነገር ላይ ወተት እናደርጋለን። ቀጥለን ስኳር ነው የምናደርገው። ፉርኖ ዱቄት ትንሽዬ እናደርጋለን። የበቆሎ ዱቄትም ትንሽዬ እናደርጋለን። ካካዋ ዱቄት ትንሽ እናደርጋለን። ቫኒላ ፈሳሹም ሊሆን ይችላል ችግር የለውም። ከዛ በደንብ አድርገን ሚክስ እናደርገዋለን። እሳት ላይ ከማድረጋችን በፊት በደንብ አድርገን ዱቄትነት እስከሚለቅ ድረስ ምንም እንዳልጓጎለብን እርግጠኛ እስከምንሆን ድረስ ማማሰል አለብን። ልክ በትክክል ሲመጣላችሁ ወደ እሳት ላይ ትጥዱታላችሁ ማለት ነው። ጥዳችሁ ያው ማማሰል ግዴታ ነው። ምንም አታቋርጡም እስከሚወፍርላችሁና እስከሚያበቃ ድረስ ማለት ነው። ከዛ የተወሰነ እንደዚህ እንትን ካለላችሁ በኋላ ቸኮሌት ጨምራላችሁ። አሪፍ ፍሌቨር የበለጠ ወደ ቸኮሌት ፍሌቨር በደንብ እንትን እንዲል ቸኮሌት እናደርጋለን። ከዛ እናማስላለን በደንብ እስከሚወፍርልን ድረስ የገበታ ቂቤ እናደርግበታለን። ከዛ በሚክስ ማድረግ ነው። በዚህ መልኩ እንደዚህ ሲወፍርልን ይበቃዋል ብለን እናስብና እቃችን ላይ እንገለብጣለን። እዚች ጋር 2 ቀን ያደረግነው አንደኛውን እንዲቀዘቅዝ እናስቀምጣለን። አንደኛውን ደግሞ አሁን እንሰራበታለን። ያኛውን ፌስታል አድርገን እንዲቀዘቅዝ እናስቀምጣለን ማለት ነው። ያልሸፈነውን ደግሞ በዚህ መልኩ ብስኩቶቻችንን እየቀባን እንደረድረበታለን። ብስኩት የፈለጋችሁትን እናንተ የምትወዱትን ብስኩት መጠቀም ትችላላችሁ። እኔ ግን ይሄው እንደዚህ እንደምታዩት በሁለት ፍሌቨር ነው የተጠቀምኩት። በቫኒላና በቸኮሌት ፍሌቨር ብስኩት ነው የተጠቀምኩት። ከለሩን የበለጠ በጣም አሳምሮታል ማለት ነው። ሞር ውበት የሰጠው 2 አይነት ብስኩት በመሆኑ ነው። ከዛ እንደዚህ ከደረደራችሁ ከጨረሳችሁ በኋላ የምትፈልጉትን ያህል ቅርጽ ማውጣችሁን ታነሱና ያቀዘቀዛችሁትን ቸኮሌት እንደዚህ አርጋችሁ ትለፉታላችሁ። ቸኮሌቱ ያው በዚህ ሰዓት በደንብ አይቀዘቅዝም፣ ግን አትሊስት ትንሽ ሲቀመጥ ውፍረት ያመጣልና ወፍሮ እንደዚህ እንደምታዩት ይሆናል ማለት ነው። ከቀባችሁት በኋላ ፍሪጅ ለ40 ደቂቃ ሰዓት ካላችሁ ከዛም በላይ አስቀምጣችሁ ታወጡታላችሁ። በዚህ መልኩ እንደዚህ መቁረስ ነው። እዩት ውስጡ